Chemical properties of alcohols. ስለ አልኮሎች ኬሚካል ፕሮፐርቲ ነው የምናየው። What types of reactions do alcohols undergo? ምን አይነት ሪአክሽን ነው አልኮል የሚያካሂደው? Alcohols contain a hydrocarbon group, a functional group and a functional group OH ነው የአልኮል እና which part of alcohol is responsible for most of their chemical reaction? ለኬሚካል ሪአክሽናቸው በጣም አስፈላጊውን ፓርት የሚይዘው ወይም ኃላፊነቱን የሚወስደው ፓርቱ የትኛው ነው ከአልኮል ውስጥ? እና አልኮሎች ሪአክት ሲያደርጉ reaction of alcohols may involve the cleavage of oxygen hydrogen bond ምን የOH ቦንድ መሰበርን ወይም ካርቦን ኦክሲጅን ቦንድ ክሊቬጅን ያጠቃልላል። ያ ማለት አልኮል ሪአክት ለማድረግ ወይ ኦክሲጅን ሃይድሮጅን ቦንዱ ይሰበራል ወይም ካርቦን ኦክሲጅን ቦንዱ ይሰበራል። ክሊቬጅ ማለት መሰበር ወይም መሰንጠቅ ነው። The reaction of alcohols involving oxygen hydrogen bond cleavage oxygen hydrogen bond ተከፍሎ ወይም ተሰብሮ የሚካሄዱት ሪአክሽኖች ምን ይመስላሉ? A ላይ alcohols react with strongly electropositive metals like sodium, potassium, calcium እንደዚህ ከኤሌክትሮፖዚቲቭ ሜታሎች ጋር ሪአክት ሲያደርግ to form ምን ፎርም ያደርጋል? alkoxides and liberating hydrogen gas አልኮክሳይዶችንና ምንን ይለቃል? ሃይድሮጅን ጋስን ይለቃል። liberated hydrogen gas ወይም ሃይድሮጅን ጋስን ላይበሬት ያደርጋል ይለቃል። እና እዚህ ጋር አልኮሉ እዚህ ጋር አለ። አልኮል ላይ ኤሌክትሮፖዚቲቭ የሆኑ ሜታሎች ሲደመሩ ምንድነው? አልኮክሳይድ ወይም እዚህ ጋር እንደምናየው ሶዲየም ኦክሳይድ እና ምንን ማለት ሶዲየም ኦክሳይድ እና ሃይድሮጅን ጋስን ይለቃል። ተመልከቱ ኢታኖል አለ። ኢታኖል ላይ ሶዲየም ሲደመር ምንድነው የሆነው? ኦክሲጅን ሃይድሮጅን ቦንድ ክሊቬጅ ነው እያየን ያለነው። ኦክሲጅን ሃይድሮጅን ቦንድ ክሊቬጅ ሆኖ አልኮሎች ሪአክት ሲያደርጉ ምንድነው የሚሆነው? ኦክሲጅን እና ሃይድሮጅን እዚህ ጋር ይለያዩና በዛ ቦታ ማን ይገባል? እዚህ ጋር እንደምናየው ናይትሮጅን መጥቶ እንደገባ እናያለን። ናይትሮጅን መጥቶ እዚህ ቦታ እንደገባ እናያለን። ከዛ በኋላ ሃይድሮጅን ያው እዚህ ጋር ቱ አለ ከፊት H2 ሆኖ እንደወጣ እናያለንና ኢታኖል ከሶዲየም ጋር ሲገናኝ ያው ኮፊሽንታቸው ቱ አለ ሁለቱ ሶዲየም መጥቶ እዚህ ሲገባ እዚህ ያለው ሃይድሮጅን ደግሞ ምን ይሆናል? ላይበሬትድ ይሆናል። እና የመጀመሪያው ይሄ ነው ኦክሲጅን ሃይድሮጅን ቦንድ ክሊቬጅን የሚያሳየው። ሌላው ኦክሲዴሽን ኦፍ አልኮሆልስ ነው። አልኮሆሎች ኦክሲዳይዝ ሲሆኑ ወይም ሲቀጣጠሉ እንደማለት ነው። በኦክሲጅን ሲቃጠሉ the oxidation products of alcohols depend on the type of alcohol የኦክሲዴሽን ውጤት የአልኮል የኦክሲዴሽን ውጤት በአልኮሉ አይነት የተወሰነ ነው። ማለት የተለያየ አልኮሎች የተለያየ ውጤት ይሰጣሉ። and the nature of oxidizing agent ምን ላይ nature of የኦክሲዳይዚንግ ኤጀንት ያንን አልኮል ኦክሲዳይዝ የሚያደርገው ወይም ኦክሲዴሽን ውስጥ እንዲገባ የሚያደርገው ኤጀንቶቹ እና ምን ላይ ታይፕ ኦፍ አልኮል ላይ የአልኮሉ አይነት ላይና ምን ላይ ኦክሲዳይዚንግ ኤጀንቶቹ ላይ ነው ዲፔንድ የሚሆነው። ምን የአልኮል ኦክሲዴሽን ኦፍ alcohols is a very important method for the production of other oxygen containing compounds of hydrocarbons የአልኮል ኦክሲዴሽን ለምንድን ነው የሚጠቅመው? ሌሎች ኦክሲጅንን የያዙ ሃይድሮካርበኖች እንዲፈጠሩ ወይም ሌሎች ኦክሲጅን ያላቸውን ሃይድሮካርበኖች ለመፍጠር ሃይድሮካርበኖችን ሊሆን ይችላል እንደ አልዲሃይዶች፣ ኬቶንስ፣ ካርቦክሲሊክ አሲድ እነዚህ ኦክሲጅንን የያዙ ሃይድሮካርበኖች ናቸው። እነሱን ለመፍጠር ይረዳል። ለምሳሌ ኦክሲዴሽን ኦፍ ፕራይመሪ አልኮሆልስ ስናይ ያው ፕራይመሪ አልኮሆልስ ምን እንደሆነ እናውቃለን። OH ግሩፑ ከፕራይመሪ ካርበን ጋር ሲገናኝ ነው። ፕራይመሪ ካርበን ማለት ደግሞ ከአንድ ካርበን ጋር ብቻ ቦንድ ያለው እና
ፕራይመሪ አልኮሎችን ኢን ፕሬዘንስ ኦፍ ሚልድ ኦክሳይዳይዚንግ ኤጀንት የተረጋጉ ኦክሳይዳይዚንግ ኤጀንቶች ወይም ኦክሳይዳይዝ የሚያደርጉ ኤጀንቶችን ተጠቅመን ፕራይመሪ አልኮል ኦክሳይዳይዝ ሲሆን ወይም የፕራይመሪ አልኮል ኦክሲዴሽን ምንን ይሰጣል? አልዲሃይድስ ይሰጣል። ስናየው ፕራይመሪ አልኮል በሚልድ የሆኑ ኦክሳይዳይዚንግ ኤጀንቶች ስንጠቀም ምንን ይሰጣል? አልዲሃይድ። እዚህ ጋር ያ ማለት ኢታኖል ወደ ምን ይቀየራል? አልዲሃይዶች ሰፊክሳቸው ኤኤል ነው እና ወደ ምን ይቀየራል? ወደ ኢታናል። እና ስናየው የአልዲሃይድ ስትራክቸር ወይም የአልዲሃይድ አጻጻፍ ይሄን ይመስላል። እና እዚህ ጋር ኢታናል ይመስላል፣ ሁለት ካርበን አለ። ከዛ እዚህ ጋር ደብል ቦንድ ኦክሲጅን አለ። ካርበን ካርበን ከዛ ደብል ቦንድ ኦክሲጅን እና ይሄ አልዲሃይድ ወይም ኢታናል ይባላል። ይሄ የሚፈጠረው በምንድነው? ፕራይመሪ አልኮሎችን የፕራይመሪ አልኮሎች ኦክሲዴሽን ነው። በምን? በሚልድ ኦክሳይዳይዚንግ ኤጀንት። ስትሮንግ ኦክሳይዳይዚንግ ኤጀንት አያችሁ፣ ኦክሳይዳይዚንግ ኤጀንቱ ደግሞ ሲቀየር ያኛው ሚልድ ነበር፣ የተረጋጋ ነበር። ጠንከር ያለ ኦክሳይዳይዚንግ ኤጀንት ደግሞ ስንጠቀም እንደ ፖታሺየም ፐርማንጋኔት ያሉ፣ እንደ ፖታሺየም ዳይክሮሜት ያሉ፣ እንደ CrO3 ያሉ እንደዚህ አይነት ስትሮንግ የሆኑ ኦክሳይዳይዚንግ ኤጀንቶችን ስንጠቀም ኢን ሰልፈሪክ አሲድ oxidize primary alcohol first to aldehyde and then to carboxylic acid። አያችኋ መጀመሪያ ምን ያደርጋል? ፕራይመሪ አልኮሎችን ወደ ምን? ወደ አልዲሃይዶች ኦክሳይዳይዝ ያደርግና ከዛ ወደ ካርቦክሲሊክ አሲድ ይቀይራቸዋል። እና በዚህ ሪአክሽን ጊዜ ፕራይመሪ አልኮሎች ላይ ስትሮንግ ኦክሳይዳይዚንግ ኤጀንት ስንጠቀም it is difficult to stop the reaction at aldehyde stage። መጀመሪያ ወደ ምንድን ነው የሚቀየረው? ወደ አልዲሃይድ ከተቀየረ በኋላ ነው ወደ ካርቦክሲሊክ አሲድ የሚቀየረው። አልዲሃይድ ስቴጅ ላይ ወይም የአልኮሉ አልዲሃይድ ስቴጅ ላይ ሲደርስ ማቆም ከባድ ነው ሪአክሽኑ። ተመልከቱ፣ ፕራይመሪ አልኮል አለ እዚህ ጋር ምን ስንጠቀም? ፖታሺየም ፐርማንጋኔት ስትሮንግ ኦክሳይዳይዚንግ ኤጀንት ስንጠቀም ወደ አልዲሃይድ ይቀየርና ወዲያው ወደ ካርቦክሲሊክ አሲድ ይቀየራል። እና አልዲሃይድ ላይ ማቆም ከባድ ነው ይሄንን ሪአክሽን ስትሮንግ ኦክሳይዳይዚንግ ኤጀንት ሲሆን። ለምሳሌ ኢታኖል ወዴት ይቀየራል? ኢታኖል እንደዚህ ነበር ስትራክቸሩ፣ ወደ ኢታናል። የኢታናል ስትራክቸር ምን እንደሆነ ደግሞ አይተናል። ከዛ ኢታናል ደግሞ ወደ ምን? ወደ ኢታኖይክ አሲድ ወይም ካርቦክሲሊክ አሲድ ይቀየራል። ኖት ዛት aldehydes are represented by the general structure formula። የአልዲሃይድ ስትራክቸራቸው ይሄ ነው። R ሲንግል ቦንድ ካርበን፣ ከዛ ደብል ቦንድ ሁለት ኦክሲጅን አለ፣ አንድ ኦክሲጅን አለ፣ ከዛ H ወይም R C ደብል ቦንድ O ብለን RCH ማለት እንችላለን። ተመሳሳይ ነው። C በቦንድ H ማለት R C ደብል ቦንድ O H ከማለት ጋር ተመሳሳይ ነው እና እንደዚህ RCHO በደንብ ማንበብ እንችላለን። where R is alkyl group ነው R። in the case of methanal ሲሆን R H ይሆናል። ያ ማለት እዚህ ጋር R H ስናደርገው ምን ይሆናል? H ሲንግል ቦንድ C ደብል ቦንድ O H። ይሄ ምን ማለት ነው? ያው ባለ አንድ ካርበን ምንድነው? ሚታናል ነው። ያው H R H ሲሆን ሚታናል ይሆናል። R CH3 ሲሆንስ ያው ሜታይል ግሩፕ ነው ወይም አልካይል ግሩፕ ነው ብለናል። R ምን መሆን ይችላል? CH3 ሲሆን CH3 ከዛ እዚህ ጋር ማን አለ? C ደብል ቦንድ O H። እንደዚህ ሲሆን ምን ይባላል? ስንት ካርበን አለ? አንድ ሁለት ካርበን አለ። ኢታናል ይባላል። የቱ ጋር ያለው ነው? እዚህ ጋር የምናየው RCH3 ሲሆን R ኢታይል ሲሆን ደግሞ አልካይል ግሩፑ ይሄ R ኢታይል ሲሆን ኢታይል እንዴት ነው? CH3 CH2 ሲሆን ይሄ R እንደዚህ ሲሆን ከዛ ይሄኛውን ግሩፕ እንጽፋለን። ካርበን ደብል ቦንድ ኦክሲጅን ከዛ ሃይድሮጅን ምን ሆነ? አንድ
2 3 ካርበን ሆነ። 3 ካርበን ደግሞ ፕሮፕ ነው። ፕሮፕ ከዛ በኋላ ስትራክቸሩን እናያለን። ካርበን ላይ እንደዚህ ደብል ቦንድ ካለ ምንድነው የሚባለው? አልዲሃይድ ነው። የአልዲሃይድ ሰፊክስ ደግሞ አናል፣ ፕሮፓናል። ኤኤል ነው ሰፊክስ። ፕሮፔን ነበር። አሁን በሚቴን ጊዜ ያችን ኢዋን ወደ ኤኤል እንቀይራለን። ፕሮፓናል፣ ቡታናል እያለ ይቀጥላል። እና ፍሮም ያው ስንጠራው ኢን በአልኬን ጊዜ የነበረውን ኢን ወደ ምን እንቀይራለን? ወደ ኤኤል እንቀይራለን። በኤኤል ሪፕሌስ እናደርጋለን። ዘ ሰፊክስ ኤኤል የሚያሳየው ምንድነው? ፋንክሽናል ግሩፕ የአልዲሃይድን ፋንክሽናል ግሩፕ ሲኤችኦ ነው። የአልዲሃይድ ፋንክሽናል ግሩፕ ሲኤችኦ ነው። ያ ማለት ሲ ደብል ቦንድ ኦ ኤች እንደማለት ነው። እና እዚህ ጋር ስናይ አልዲሃይዶችን ሞለኪውላር ፎርሙላ CH2O ሲሆን ምን ይባላል? ሜታናል ይባላል። እንዴት ነው CH2 የሆነው? ስትራክቸሩ R C ደብል ቦንድ O H አይደል? እና R ቦታ H ሲሆን H C ደብል ቦንድ O H ስንት ሃይድሮጅን? አንድ፣ ሁለት ሃይድሮጅን፣ አንድ ካርበን አለ፣ ከዛ ኦክሲጅን አለ። ስለዚህ ይሄንን እንዴት እንጽፋለን? ካርበን ሁለት ሃይድሮጅኑን H2 ከዛ ያችን ኦክሲጅን አምጥተን ነው CH2O ምን ይሆናል? ኢታናል ይሆናል። C2H4O ደግሞ እንዴት ነው? ሁለት ካርበን አለ። እንዴት ነው ሁለት ካርበን የሚኖረው? ያው የአልዲሃይድ ጀነራል ፎርሙላ አር C ደብል ቦንድ O H በሆነበት አር ቦታ ሜታይል ግሩፕ ሲሆን CH3 ካርበን ደብል ቦንድ O H እንዲህ ሲሆን ምንድነው? ስንት ካርበን አለ? አንድ፣ ሁለት። ያንን ስንጽፍ C2 ሃይድሮጅን 3 እዚህ 1 4 H4 ከዛችን O አያችኋ? እንደዚህ ነው የመጣው። C2H4O C3H6O እነዚህ ምንድናቸው? ሞለኪውላር ፎርሙላ ነው። ስትራክቸሩ ደግሞ እንደዚህ ነው። ቀጥታ ስትራክቸሩን ጻፉ ከተባላችሁ ስትራክቸር ኦፍ አልዲሃይድ HCHO ነው የሆነው የመጀመሪያው። እንዴት? H C ደብል ቦንድ O H HCHO እና ሁለተኛው ኢታናሉ ደግሞ CH3 ሜታይል ማለት ነው። ከዛ C ደብል ቦንድ O H ሁልጊዜ እቺኛዋ ግሩፕ የሚታናል መሆኗን የምታሳየው። ፕሮፓናል፣ ቡታናል እያላችሁ መጻፍ ትችላላችሁ። ስማቸው እንደዚህ ነው። ሌላው ኦክሲዴሽን ኦፍ ሰከንደሪ አልኮልስ። ቅድም ፕራይመሪ አልኮሎችን አይተናል። ፕራይመሪ አልኮሎች በሚልድ ኦክሳይዳይዚንግ ኤጀንት እና በስትሮንግ ኦክሳይዳይዚንግ ኤጀንት ምን እንደሚሆኑ። በሚልድ ኦክሳይዳይዚንግ ኤጀንት ፕራይመሪ አልኮሎች ምንድነው የሚሰጡት? አልዲሃይዶችን። ስትሮንግ ኦክሳይዳይዚንግ ኤጀንት ሲገቡባቸው ደግሞ ምን ይሰጣሉ? አልዲሃይድ ይሰጡና ወደ ካርቦክሲሊክ አሲድ። ልዩነታቸው ምንድነው? በስትሮንግ ኦክሳይዳይዚንግ ኤጀንት ጊዜ አልዲሃይድ ስቴጅ ላይ አይቆምም፣ ሪአክሽኑ ወደ ካርቦክሲሊክ አሲድ ይቀየራል። እና ሰከንደሪ አልኮሎችን ኦክሲዳይዝ ስናደርግ ወይም ኦክሲዴሽን ኦፍ ሰከንደሪ አልኮል ምን ይሰጣል? ኬቶንስ ይሰጣል። ኬቶን የሚባሉ ሃይድሮካርቦኖችን ይሰጣል። ሰከንደሪ አልኮል ማለት ሃይድሮክሳይድ ግሩፑ ከሰከንደሪ ካርበን ጋር ሲገናኝ፣ ሰከንደሪ ካርበን ማለት ደግሞ ከሁለት ካርበኖች ጋር ቦንድ የሰራ ወይም ከሁለት ካርበኖች ጋር ቦንድ ያለው እና ሰከንደሪ አልኮሎች ላይ ኦክሲዳይዝ ስናደርግ ወይም ኦክሲዴሽን ኦፍ ሰከንደሪ አልኮልስ ምን ይሰጣል? ኬቶን። የኬቶን ስትራክቸር ይሄ ነው። አር ሲ ደብል ቦንድ ኦ አር። አያችኋ? ከአልዲሃይድ የሚለየው ምንድነው? አልዲሃይድ አር ሲ ደብል ቦንድ ኦ ኤች ነበር። እችኛዋ ኤች ነበረች። በኬቶን ጊዜ እችኛዋ አር ፕራይም ወይም አልካይል ግሩፕ ነው የምትሆነው። ለምሳሌ እዚህ ጋር ሁለት ፕሮፓኖል ቢኖር ወይም ሰከንደሪ አልኮል ኦኤቹ ከማን ጋር? ከዚህ ካርበን ጋር። ይሄ ካርበን ደግሞ በዚህ አንድ ካርበን በዚህ አንድ ካርበን ሁለት ካርበን፣ ለዛ ነው ሰከንደሪ ነው። ሰከንደሪ አልኮሎችን ኦክሲዳይዝ ስናደርግ ወይም ኦክሲዴሽን ኦፍ ሰከንደሪ አልኮል ምን ይሰጣል?
ኬቶን ይሰጣል። ኬቶን እንዴት ነው? እዚህ ጋር ያለውን ፕሮፓኖል ወደ ኬቶን ደግሞ ሰፊክሱ ኦኤንኤ ነው፣ ፕሮፓኖን ይሆናል። ፕሮፓኖሉ ወደ ፕሮፓኖን ይቀየራል እና ስትራክቸሩ ደብል ቦንድ አለ፣ ደብል ቦንድ ኦክሲጅን አለ፣ ከዛ በኋላ ሜታይል ግሩፕ አለ እና ጀነራል ስትራክቸር ፎርሙላ ኦፍ ኬቶንስ የኬቶኖች ጀነራል ስትራክቸራቸው ይሄ ነው ብለናል። ወይም RCO R ፕራይም ዌር R and R ፕራይም ሜይ ቢ ዘ ሴም ኦር ዲፍረንት ተመሳሳይ ወይም የተለያዩ ሊሆኑ ይችላሉ። ሜታይል ግሩፕ ዘ ዩኒክ ኔም ኦፍ ኬቶንስ አር ኦብቴንድ ባይ ዩዚንግ ዘ ሰፊክስ 1 ቱ ሪፕሌስ ዘ ተርሚናል E ኢን ዘ ኮረስፖንዲንግ አልኬን። አልኬኖች ላይ ያለውን E ወደ ዋንን በመተካት ሰፊክስ ነው። ለምሳሌ አልኬኖች ላይ ኢቴን ወይም ፕሮፔን የምንል ከሆነ ኬቶኖች ላይ እቺን ኢን እናጠፋና ምን እንላለን? ፕሮፓኤን እስከይን እንሄድና ዋንን ነው የምንጨምረው፣ ፕሮፓኖን ይሆናል። ቡቴንን ቡታኖን፣ ፔንቴንን ፔንታኖን እያለን እንጽፋለን። Unlike aldehydes, the position of the functional group must be indicated in the name of higher keton. ከአልዲሃይዶች በተቃራኒ ፋንክሽናል ግሩፑ የኬቶን ፋንክሽናል ግሩፑ በመገለጽ አለበት፣ በቁጥር መገለጽ አለበት። ፖዚሽኑ የቱ ጋር እንዳለ የፋንክሽናል ግሩፕ ፖዚሽኑ ለምሳሌ እንዴት ነው? እሺ ፕሮፓኖን ያው ቡታኖን እንደዚህ ነው። አሁን ፔንታኖን ላይ ፖዚሽኑ ደብል ቦንድ ያለው ኦክሲጅን ደብል ቦንድ የሰራበት ፖዚሽኑ ስንተኛው ላይ ነው፣ ስንተኛው ካርበን ላይ ነው የሚለው ከዛ ደብል ቦንድ የሰራበትን ይዘን ቁጥሩን እንጽፋለን። ከዛ በኋላ ካርበን ነምበሮችን እንቆጥራለን፣ 5 ናቸው እና ስትራክቸሩን እናያለን። ደብል ቦንዱን ከሰራ በኋላ በቀኝ ያሉት በግራ ያሉት ምንድናቸው? በግራ ያለው ሜታይል ግሩፕ ነው፣ በቀኝም ያለው ሜታይል ግሩፕ ነው። ስለዚህ ይሄ ስትራክቸር የማን እንደሆነ እናውቃለን። ሜታይል ግሩፕ ይሄኛው R ቢሆን ይሄኛው ግሩፕ ደግሞ ሜታይል ግሩፕ R ፕራይም ቢሆን መሃል ላይ COO ቢኖር ይሄ የማን ስትራክቸር እንደሆነ እናውቃለን፣ የኬቶን። ስለዚህ ስም ፔንታኖን ብለን እንሰጣለን ወይም ፔንት2 1 ብለን እንሰጣለን። እዚህ ጋርም ስናይ ፖዚሽኑ አሁን እዚህ ጋር ፔንታኖን ነው፣ ይሄም ፔንታኖን ነው። ነገር ግን የደብል ቦንድ ፖዚሽን እዚህ ሁለተኛው ካርበን ላይ ነበር፣ እዚህኛው ሶስተኛው ካርበን ላይ ነው። ስለዚህ ያን ፖዚሽን በቁጥር እናሳያለን፣ 3 ፔንታኖን ይሆናል። ሄክሳኖን ላይም እንደዛው ካርበን ቁጥሩ ስንተኛው ላይ ነው እና ደብል ቦንዱ ቁጥር መስጠት የምንጀምረው ከየት በኩል ነው? ይሄኛው ካርበን ደብል ቦንዱ ለቀረበበት በኩል ነው። መጀመሪያ ሎንግስት ቼኑን እንመርጣለን የካርበንን። ከዛ በኋላ በዚህ ነው ቁጥር መስጠት የምንጀምረው 3 4 እያለን ወይስ በግራ ነው የሚለውን ለማየት ደብል ቦንዱ ያለበትን እናያለን። ከዛ ደብል ቦንድ ኦክሲጅን ያለው የሚቀርበው ለዚህኛው ነው ወይስ ለዚህኛው ነው? ለዚህኛው 1 2 3 አራተኛው ላይ ነው። ስለዚህ በዚህኛው 1 2 3 ለሚቀርበው በኩል ቁጥር እንሰጣለን። ከዛ ስሙን እንደዚህ እንጠራለን። 6 ካርበን አለ። ከዛ በኋላ ደብል ቦንድ ያለበትን ካየን በኋላ ከደብል ቦንድ በቀኝ በኩል ምን አለ? R ፕራይም አለ። ከደብል ቦንድ በግራ R አለ። ያ ማለት ሜታይል ግሩፕ አለ። ሜታይል ግሩፕ ከሆነ ያ ኬቶን ነው ማለት ነው። እና ከአልዲሃይድ እንዴት ነው የሚለየው? አልዲሃይድ R C ደብል ቦንድ O H አይደል? ከደብል ቦንዱ በኋላ በአንዱ ሳይድ ያለው ሃይድሮጂን ግሩፕ ነው በአልዲሃይድ ጊዜ። ከደብል ቦንዱ በሌላው ሳይድ ያለው ደግሞ ሜታይል ግሩፕ ነው። ለምሳሌ CH3 C ደብል ቦንድ O H እና CH3 C ደብል ቦንድ O CH3 ቢሰጣችሁ የትኛው ነው አልዲሃይድ የትኛው ነው ኬቶን ብትባሉ ሁለቱም ላይ ምን አለ? C ደብል ቦንድ O አለ። ያቺን ታያላችሁ። ያቺን ትይዙና ኦኬ። ስለዚህ አልዲሃይድ ኬቶኒውን ለመምረጥ ምን ታያላችሁ? በቀኝና በግራ ያሉትን በዚህ በኩል በግራ ያለው ሃይድሮጂን ግሩፕ ነው።
ስለዚህ በአንዱ ሳይድ ሃይድሮጂን ግሩፕ ካለ በአንዱ ሳይድ ደግሞ አልካይል ግሩፕ ካለ ምን እንላለን? ያ አልዲሃይድ ነው። ነገር ግን በሁለቱም ሳይድ ያለው ምን ከሆነ አልካይል ግሩፕ ከሆነ ያንን ምን እንላለን? ኬቶን ነው እንላለን። tertiary alcohols and ketones are generally resistant to oxidation. tertiary alcohoሎች እና ኬቶኖች በጀነራሊ ኦክሲዴሽንን አያካሂዱም ወይም ለማካሄድ አይፈልጉም። ሬዚስታንት ናቸው፣ ይቋቋማሉ ኦክሲዴሽንን። ነገር ግን however they can undergo oxidation under drastic condition. ነገር ግን አጣብቂኝ ውስጥ ሲገቡ ወይም ጥብቅ የሆነ ኮንዲሽን ውስጥ ሲገቡ ምንን ያካሂዳሉ? ኦክሲዴሽን ያካሂዳሉ። ከዛ ምን ይፈጥራሉ? to form a mixture of carboxylic acid. የካርቦክሲሊክ አሲድን ቅልቅል ለመፍጠር ኮንዲሽን ውስጥ ይገባሉ። ወይም ኮንዲሽን ውስጥ ሲገቡ ኦክሲዴሽን ውስጥ ሲገቡ ምንን የካርቦክሲሊክ አሲድን ቅልቅል ይፈጥራሉ። ለምሳሌ ቴርሸሪ አልኮል አለ። እንደዚህ ቴርሸሪ አልኮል ማለት OH ግሩፑ ከቴርሸሪ ካርበን ጋር ሲገናኝ፣ ቴርሸሪ ካርበን ማለት ደግሞ በዙሪያው 3 ካርበኖች ጋር ቦንድ ሲሰራ ነው። ቴርሸሪ አልኮል ኦክሲዴሽን ውስጥ ይገባ ምንን እዚህ ጋር እንደምናየው ኢታኖይክ አሲድ እና ሜታኖይክ አሲድ ሁለቱም ካርቦክሲሊክ አሲዶች ናቸው። ሚክስቸር ኦፍ ምን ካርቦክሲሊክ አሲድ ነው የሚሰጠው ብለናል። ቴርሸሪ አልኮል ኢታኖይክ አሲድ እና ሜታኖይክ አሲድን ይሰጣል። ማን ስንት ካርቦን ነው ያለው? እዚህ ጋር 1 2 3 4 ካርቦን ነው ያለው። እዚህ ያለው ፕሮፓኖን ደግሞ ኬቶን ሲሆን ቴርሸሪ አልኮል ምን ይሰጣል? እንደዚህ ይሰጣል። ኬቶንም ሲሆን በኦክሲዴሽን ጊዜ ምንን ይሰጣል? የካርቦክሲሊክ አሲድ ቅልቅሎችን ይሰጣል። እና the general structure formula of carboxylic acid የካርቦክሲሊክ አሲድ ፎርሙላ እንደዚህ ነው። R C double bond O። እስከዚህ ድረስ ሶስቱም ተመሳሳይ ናቸው፣ አልዲሃይድ፣ ኬቶን እና ካርቦክሲሊክ አሲድ። ነገር ግን የሚለያዩት እዚህ ጋር ነው። በአልዲሃይድ ጊዜ እችኛዋ ምንድናት? ኤች ናት። በኬቶን ጊዜ እችኛዋ አር ፕራይም ናት፣ አልካይል ግሩፕ ናት። በካርቦክሲሊክ አሲድ ጊዜ ደግሞ OH ናት። እና ሌላው እስከዚህ ያለው ነገር ተመሳሳይ ነው። ኦር ሲምፕሊ ሲጻፍ RCOOH፣ ይሄኛው ቀጥታ እንደዚህ ሲጻፍ COOH ተብሎ ነው የሚነበበው ይሄኛው ፓርት። እና R is an alkyl group፣ አልካይል ግሩፕ ነው ይሄ R። እና ሃይድሮጅን ሲሆን ዘ ፈርስት መንበሩን ነው የሚያሳየው። R ሃይድሮጅን ከሆነ ምን ይሆናል? H C double bond OH። ወይም ይሄ ሲጻፍ ምን ማለት ነው? H ይሄኛው ፓርት COOH ማለት ነው። HCOOH ምን ማለት ነው? ይሄ HCOOH ሲባል ሜታኖይክ አሲድ የመጀመሪያው። እና የስማቸው ደግሞ ምንድነው? አልኬን ላይ የነበረውን ኢ አልኬን ሲባል አሁን ሚቴን ሲባል ሚቴን መጨረሻው ኢ ነው አይደል? ኢን እንጠርግና ወደ ኦይክ አሲድ እንቀይራለን። ስለዚህ ሚቴኖይክ አሲድ ይሆናል። ኦይክ አሲድ የሚለውን ሰፊክስ እንጨምራለን። እና ይሄ ኦይክ አሲድ የሚለው ሰፊክስ ምንን ነው የሚያሳየው? ይሄ ነው ፋንክሽናል ግሩፑ የካርቦክሲሊክ አሲድ COOH ነው። እና እዚህ ጋር ሰንጠረዡ ላይ የመጀመሪያዎችን 6 ካርቦክሲሊክ አሲዶች ስናይ ምንድነው እንደዚህ ፎርሙላቸው እንደዚህ ይመስላል። HCOOH CH እና ኮንደንስድ ስትራክቸርም አለ። HCOOH ለምሳሌ CH3COOH ሲባል R ጀነራል ፎርሙላቸው ደብል ቦንድ O ከዛ OH ነው። እና ይሄኛው ፓርት ምን ተብሎ ይነበባል ብለናል? COOH። ስለዚህ አሩ ምን ሲሆን CH3 ሲሆን ሜታይል ሲሆን ምን ይሆናል? 2 ካርበን አለ። እዛ ይሄኛው ደግሞ ምንድነው? COOH የሚያሳየው ካርቦክሲሊክ አሲድ ነው። 2 ካርበን ካለ ኢቴን ነው። የምናየው ካርቦክሲሊክ አሲድ ስለሆነ ኢታኖይክ አሲድ እንላለን። ፕሮፓኖይክ፣ ቡታኖይክ እያለን እንቀጥላለን ስሙን። ካርቦክሲሊክ አሲድ ይህንን ይመስላል። ካርቦክሲሊክ አሲድስ react with alcohols to form esters።
ካርቦክሲሊክ አሲዶች ከአልኮል ጋር ሪያክት ሲያደርጉ ኢስተርን ይፈጥራሉ። ዘ ሪአክሽን ኢዝ ናውን አስ ኢስተሪፊኬሽን ይባላል ሪአክሽኑ። ተመልከቱ፣ ካርቦክሲሊክ አሲድ አለ፣ አልኮልን ስንደምርበት የካርቦክሲሊክ አሲድ OH ከአልኮሉ ሃይድሮጂን ጋር ይገናኝና ምን ይሆናል? ውሃ ሆኖ ሲወጣ የካርቦክሲሊክ አሲዱ OH ከአልኮሉ ሃይድሮጂን ጋር ተገናኝቶ ውሃ ሆኖ ሲወጣ ዋተር ሆኖ ሲወጣ የቀሩት ይገናኛሉ ማለት ነው። እዚህ RCO አለ፣ እዚህ ጋር ማን ቀረ? OR ቀረ። ስለዚህ RC ደብል ቦንድ OR ያ ፓርቱ ኢስተር ይባላል። እና ከአልዲሃይድ ከኬቶን ከካርቦክሲሊክ አሲድ የሚለየው ምንድነው? ደብል ቦንድ O ካለ በኋላ OR ነው ይሄኛው ግሩፕ። ለማስታወስ በአልዲሃይድ ጊዜ ይሄኛው ምንድነው? ደብል ቦንድ O አለ፣ ከዛ በኋላ ይሄኛው ምንድነው? H ነው። በኬቶን ጊዜ ይሄኛው ግሩፕ ምንድነው? R ፕራይም ብቻ ነው፣ አልካይል ግሩፕ ነው። በካርቦክሲሊክ አሲድ ጊዜ ይሄኛው ምንድነው? OH ነው። እና በዚህኛው ጊዜ ይሄኛው ግሩፕ ምን ሆነ? OR ፕራይም። ስለዚህ የኢስተር ፎርሙላ ይሄንን ይመስላል። ተመልከቱ፣ ኢታኖይክ አሲድ አለ፣ ኢታኖል። ሁለቱም ሲደመሩ ከማን ነው OH የሚመጣው? ከካርቦክሲሊክ አሲድ። ኢታኖይክ አሲድ ካርቦክሲሊክ አሲድ ነው፣ OH-ን እንወስዳለን። ከኢታኖል ደግሞ የትኛውን? ሃይድሮጂን ግሩፑን እንወስዳለን። ከዛ የቀረውን እንጽፋለን ማለት ነው። ይሄንና ከኦ ጀምሮ ያለውን ይሄንን እንጽፋለን። ስንጽፍ ይሄኛው እንዲህ ይሆናል። ከዛ በኋላ ይሄኛው ከኦ ጀምሮ ያለው ደግሞ O C CH3 O CH2 ይሄኛው ሃይድሮጅን 2 ነው። O CH2 CH3 ይሆናል። እና ይሄኛው ኢታኖይክ አሲድ ነው፣ ይሄኛው ኢታኖል ነው። ይሄኛው ምን ይሆናል? ኢታይል ኢታኖይት። ስንጠራ ስሙን ስንጠራ ራሱ ምንድነው? አሁን ይሄ ምንድነው? ኢስተሪፊኬሽን አይደል እየሰራን ያለ ነው፣ ኢስተር ነው። ይሄኛው ምንድነው? ኢስተር ነው። ኢስተር ከሆነ ወይም ኢስተር መሆኑን እንዴት እናውቃለን? ካርበን ደብል ቦንድ ኦን እናያለን። ካርበን ደብል ቦንድ ኦ ካርቦክሲሊክ አሲድ ላይም አለ፣ አልዲሃይድ ላይም አለ፣ ኬቶን ላይም አለ። ነገር ግን ከዛ ቀጥሎ ያለው ምን አይነት ነው? ይሄኛው O አለ፣ ከዛ እንደ አልካይል ግሩፕ አለ R ፕራይም። ስለዚህ እዚህ ጋር ካርቦን ደብል ቦንድ ኦን ካየን በኋላ O R ፕራይም ካለ ያ ኢስተር ነው። እና ጀነራል ፎርሙላው የኢስተር ምንድነው? ይሄን ይመስላል። ወይም ሲምፕሊ ሲጻፍ RCOOR ይሆናል። ይሄኛው ፓርት እንደ ካርቦክሲሊክ አሲድ COOH እንዳልነው በዚህ ጊዜም COOR ፕራይም ይሆናል። R and R ፕራይም ምንድናቸው? አልካይል ግሩፕስ ናቸው። in some cases R can be hydrogen atom። በአንዳንድ ጊዜ R ምን ይሆናል? ሃይድሮጅን አተም ሊሆን ይችላል። in the nomenclatures of esters they are considered as derivative of both carboxylic acid and alcohols። ስማቸውን ስንጠራ ያው ኖሜንክላቸር ሁለቱም ማለት ኢስተሮች ከምን ከካርቦክሲሊክ አሲድም ከአልኮልም የተወሰዱ ናቸው። የሁለቱም ዴሪቬቲቭ ናቸው። ስለዚህ ምን አለ? አሲድ ፖርሽን አለ፣ አልኮል ፖርሽን አለ። አያችሁ ኢስተር ውስጥ ምን ሲሆን ካርቦክሲሊክ አሲድ እና አልኮል አይደል የተገናኙት። ካርቦክሲሊክ አሲድ OH-ን ይለቃል፣ አልኮሉ ደግሞ OH-ን ይለቃል። ከዛ ይሄኛው ፓርት ምን ይሆናል? ይሄኛው ፓርት የምን ፓርት ይባላል? የአሲድ ፓርት ከካርቦክሲሊክ አሲዱ የመጣ ስለሆነ ይሄኛው OR ደግሞ ምን አልኮል ግሩፕ እንላለን። ስለዚህ ያ ይሄኛውን ፓርት አሲድ ፓርት ስንል OR ደግሞ አልኮል ፖርሽን እንላለን። Esters are named first by naming alkyl group derived from the alcohol followed by the name of acid changing the suffix ic to ate። ምንድነው? ኢስተሮችን ስንጠራ ስማቸው ከአልኮል ግሩፕ የመጣውን አልካይል ግሩፕ እንይዝና ከዛ በኋላ ከአሲድ ፓርት የመጣውን ወደ ምን እንቀይራለን? ኢክ ሚለውን ወደ ኤት እንቀይራለን። ለምሳሌ እዚህ ጋር ስናይ ከአልኮል ፓርት የመጣው ይሄኛው ማን ነው? ይሄኛው ከአልኮል ፓርት። ከካርቦክሲሊክ ፓርት የመጣው ደግሞ ይሄኛው። ስለዚህ እቺኛዋ አንድ ካርቦን አይደል ያለችው። ከአልኮል ፓርት የመጣውን ሚታይል እንላለን። ከካርቦክሲሊክ ፓርት የመጣውን ደግሞ እሱም ባለ አንድ ካርቦን ነው፣ ሜታኖይት እንላለን። ሜታኖይክ አሲድ ሚለውን ወደ
ሜታኖኤት እንቀይራለን። በዚህ ጊዜ ከካርበን ማለት ከካርቦክሲሊክ ፓርት የመጣው የትኛው ነው? ይሄኛው። እና ኦ ያለበት ደግሞ ከአልኮል ፓርት ነው የመጣው። ከአልኮል ፓርት የመጣው ስንት ካርበን አለው? 2 ካርበን። ያንን ኢታይል እንልና ከምን ፓርት የመጣው? ከካርቦክሲሊክ አሲድ ፓርት የመጣው ደግሞ ስንት ካርበን አለው? 2 ካርበን ያለው። ያንን ወደ 2 ካርበን ኢቴን ነው ወደ ኢታኖይት እንቀይረዋለን። እዚህ ጋር እንደምናየው ይሄ ከምን ፓርት ነው የመጣው? ኦ ያለበት ከአልኮል ፓርት ነው የመጣው። ይሄኛው ደግሞ ከካርቦክሲሊክ ፓርት ነው የመጣው። ከአልኮል ፓርት የመጣው ካርበን ስንት ነው? 3 ካርበን። 3 ካርበን ደግሞ ፕሮፕ ነው ፕሪፊክሱ ፕሮፓይል ብለን እንይዛለን አልካይል ግሩፕ። እና ከካርቦክሲሊክ ፓርት የመጣውን ደግሞ 3 ካርበን አለ እዚህ ጋር ፕሮፓኖይት እንላለን። እሺ ልዩነቱን ለማየት ይሄኛው ነው። ከአልኮል ፓርት የመጣው ይሄ ነው። ከካርቦክሲሊክ ፓርት የመጣው ይሄ ነው። ይሄኛው ከአልኮል ፓርት የመጣው ስንት ካርበን ነው? 1 ካርበን። ስለዚህ 1 ካርበን ሜታይል ብለን እንይዝና ከካርቦክሲሊክ አሲድ የመጣውን 2 ካርበን ኤት ነው ኢታኖይት እንላለን። አያችኋ? ኤት እና በዚህ ጊዜ የመጀመሪያው ፊደል ስሞል ይሆናል። እዚህ ጋር የመጀመሪያው ካፒታል ከሆነ ከዛ በኋላ ያሉት ሁሉም ስሞል ይሆናሉ። እና ይሄንንም አንብቡ ስንባል ይሄንን ሲስተር አንብቡ ስንባል ስሙን ምንድነው? 2 ፓርት አለው። ከአልኮል ፓርት የመጣው ኦ ያለበት ቦታ ከአልኮል ፓርት የመጣ ነው። ሌላው የቀረው ከማን ፓርት የመጣ ነው? ከካርቦክሲሊክ አሲድ ፓርት የመጣ። ከአልኮል ፓርት የመጣው ስንት ካርበን አለ? 1 ካርበን። 1 ካርበን ያንን ሚታይል ብለን እንይዛለን። ከካርቦክሲሊክ ፓርት የመጣው ደግሞ 1 2 3 4 ካርበን አለ። 4 ካርበን ቡት ነው እና ቡት ፕሪፊክሱ ቡት ነው እና ይሄን ስናነበው ቡታኖይት እንላለን። ቡታኖይት ከካርቦክሲሊክ አሲድ ሲመጣ ቡታኖይክ አሲድ ነበር። ኦይክ የሚለውን ወደ ኦይት እንቀይራለን በኢስተር ጊዜ። The reaction of alcohols involving the carbon oxygen bond cleavage የካርበን ኦክሲጅን እስካሁን ያየነው ሃይድሮጅን ኦክሲጅን ቦንድ ክሊቬጅን ነው። ሃይድሮጅን እና ኦክሲጅን ተለያይተው ወይም ተሰብረው የሚካሄደው ሪአክሽን። አሁን ደግሞ ካርበን ከኦክሲጅን ተለያይቶ ከአልኮል ላይ የሚካሄደው ሪአክሽን ምን ይመስላል? አንደኛው ዲሃይድሬሽን ኦፍ አልኮልስ ነው። የአልኮል ዲሃይድሬሽን ማለት ከአልኮል ምንን ማውጣት? ዋተር ማውጣት፣ ዲሃይድሬት ማድረግ። ሂቲንግ አልኮልስ ኢን ዘ ፕሬዘንስ ኦፍ ዲሃይድሬቲንግ ኤጀንትስ ዲሃይድሬት የሚያደርጉ ኤጀንቶች እንደ ሰልፈሪክ አሲድ ያሉ አልኮሎችን ሂት ስናደርግ ምን ይሰጠናል? አልኪንስ ባለ ደብል ቦንድ ሃይድሮካርበኖችን ይሰጠናል። አልኮል እዚህ ጋር አለ። ያ ማለት ከአልኮል ውሃ ሪሙቭ ሲደረግ H2O ሪሙቭ ሲደረግ ከአልኮል H2O ሪሙቭ ሲደረግ ወደ ምን ይቀየራል? ወደ አልኪን ይቀየራል ወይም አልኪንን ይሰጠናል። እና ክሊቬጁ ምንድነው? ካርበን ኦክሲጅን ቦንድ ክሊቬጅ ነው። ለምን? ከዚህኛው ምን ይወጣል? OH ይወጣል። ከዛ በኋላ ከዚህኛው ካርበን ደግሞ ከአንዱ ካርበን ሃይድሮጅን ይወጣል። ሁለቱም H2O ሆነው ይሄዳሉ። ምን ክሊቬጅ አለ ማለት ነው? ካርበን ኦክሲጅን ቦንድ ክሊቬጅ አለ። የሚሰበረው ቦንድ ይሄ ነው። እና ኢታኖልን ስታዩት ከኢታኖል ካርበን እና ኦክሲጅን ከተገናኙበት ይሄኛው ቦንድ ክሊቬጅ ይሰበርና ከዚህ አንድ ሃይድሮጅን ይመጣል። ማን ይቀራል እዚህ ጋር? 2 ሃይድሮጅን CH2 ስለዚህ ያ ሲጻፍ ምን ይሆናል? ኢቲን ይሆናል። ኢቲንን ይሰጠንና ዋተር ይወጣል። እና ኢቲን መሆኑን በምን እናውቃለን? ይሄኛው ፓርት ጋር ይሄ OH ወጥቶ ይሄ ሃይድሮጅን ወጥቶ ዋተር ከወጣ ዲሃይድሬት ስለሆነ ዋተር ከወጣ ይሄኛውን የቀረውን 2 ካርበን 4 ሃይድሮጅን ካርበን 2 4 ሃይድሮጅን። ይሄ ደግሞ የማን ፎርሙላ ነው? ኢቲን ነው። ስለዚህ እዚህን ስትራክቸር መጻፍ ነው። The overall tendency of alcohols to undergo dehydration is in the following order. አልኮሎች ዲሃይድሬሽን የሚካሄዱበት ቴንደንሲያቸው ዲሃይድሬሽን የማካሄድ ፍላጎታቸው የቴሪሸሪ አልኮል ይበልጣል ከሰከንደሪ፣ የሰከንደሪ ደግሞ ከፕራይመሪ ይበልጣል። ምን
ዲሃይድሬሽን የማካሄድ ተንደንሲያቸው። ሌላው ካርበን ኦክሲጅን ቦንድ ክሊቬጅ ሪአክሽን የአልኮል ሪአክሽን ዊዝ ሃይድሮጅን ሃላይድስ ፕሮዲዩስ አልካይል ሃላይድስ። ከሃይድሮጅን ሃላይድ ጋር አልኮል ከሃይድሮጅን ሃላይድ ጋር ሲገናኝ አልካይል ሃላይዶችን ይሰጣል። ያ ማለት ሃላይድ ማለት ሃሎጅን ማለት ነው። ሃይድሮጅን አለ ኤክስን እንደ ሃሎጅን ብንወስድ ክሎሪን፣ ብሮሚን፣ አዮዲን እያልን ብንወስድ ምንድነው የሚሆነው? ይሄ OH ከዚህኛው H ጋር ተገናኝቶ ዋተር ይሆናል። ከዛ እዚህ ጋር ያለው ኤክሱ ሃሎጅኑ OH በወጣበት ይገባል። ስለዚህ ይሄ OH ከዚህኛው H ጋር ሲሄድ H2 ሆኖ ሲወጣ ይሄ ኤክሱ ደግሞ OH ጋር ሲገባ እዚህ ቦታ RCH2X ይሆናል። ይሄ ደግሞ አልካይል ሃላይድ ይባላል። ለምሳሌ እዚህ ጋር ኢታኖል አለ። ኢታኖል ላይ ሃይድሮክሎሪክ አሲድ ስንጨምር የዚህ OH አያችሁ ምን ሆነ? OH ሲወጣ ካርበን እና ኦክሲጅን ያላቸው ቦንድ ተሰበረ ማለት ነው። OH ሲወጣ ከዚህ ሃይድሮጂኑ ሲወጣ ዋተር ይሆናል። ክሎሪኑ መጥቶ OH ቦታ ሲገባ CH3CH2Cl ምን ይሆናል? ስሙ ኢታይል ክሎራይድ ወይም አልካይል ሃላይድ የተባለው ለዛ ነው። ይሄ ስሙ ምንድነው? ሁለት ካርበን አለ ኢታይል ነው። ከዛ ክሎሪን አለ ክሎራይድ። ኢታይል ክሎራይድ ወይም 1 ክሎሮ ኢቴን ይሆናል ሌላ ስሙ። ኤክሰርሳይዝ 1.15 ላይ which functional group characterizes alcohols? አልኮልን ካራክተራይዝ የሚያደርገው ፋንክሽናል ግሩፕ የአልኮል ማን ነው? OH ግሩፕ ነው ወይም ሃይድሮክሲል ግሩፕ ይባላል። እና ሁለተኛ ላይ what is the basis for classification of alcohols? አልኮሎችን ለመከፋፈል መሰረታችን ምንድነው? OH ግሩፓቸው ነው የያዙት። OH ግሩፕ ምን ያህል OH ይዘዋል? አንድ OH ሲኖር፣ ሁለት OH ሲኖር፣ ሶስት OH ሲኖር የተለያየ በዛ ነው ክላሲፋይን የምናደርገው። መሰረታችን ይሄ ነው። what is general formula of alcohols? የአልኮል ጀነራል ፎርሙላ ምንድነው? አልኮሎች ሲካሄዱ ለምሳሌ ኮረስፖንዲንግ አልኬን ከአልኬኑ አንዱ ሃይድሮጅን በማን ሪፕሌስ ይደረጋል ነው? በOH ግሩፕ። አልኬኑ ላይ አልኬን ነበር መጀመሪያ፣ እሱ ላይ አልኬኑ አንድ ሃይድሮጅን ይወጣና በማን ይተካል? በOH ይተካል። የአልኬንን ፎርሙላ ደግሞ እናውቃለን። CnH2n+2 ነው። እዚህ ላይ ያለው አልኬኑ ላይ ያለው ከሃይድሮጅኑ አንድ ሃይድሮጅን ወጣ ማለት ከ2n+2 አንድ ስንቀነስ ስንት ይሆናል? CnH2n+1 ይሆናል። ያ አንዱ በወጣበት ሃይድሮጅን አንድ ሃይድሮጅን በወጣበት ማን ይገባል? OH ይገባል። ስለዚህ የአልኮል ጀነራል ፎርሙላው CnH2n+1 OH ነው። CnH2n+1 OH ይሆናል። አራተኛው classify the following alcohols as primary, secondary, tertiary እያላችሁ መልሱ ነው የሚለው። እዚህ ጋር እንደምናየው ኤ ላይ ያለው ምንድነው? ፕራይመሪ ነው። የዚህን ስትራክቸር ስትሰሩት CH3 ማለት C በዚህ ሶስት ሃይድሮጅን አለ ማለት ነው። ከዛ CH2 ማለት ቀጥሎ C ያለ H2 ማለት ከላይ ከታች አንድ ሃይድሮጅን ሁለት ሃይድሮጅን ከዛ OH። ይሄ OH የተገናኘው ከዚህ ካርበን ጋር፣ ይሄ ካርበን ደግሞ ከአንድ ካርበን ጋር ነው ቦንድ ያለው ፕራይመሪ ይሆናል። ቢ ላይ ያለውን ስታዩት ይሄ OH የተገናኘው ከዚህ ካርበን ጋር፣ ያ ካርበን ደግሞ በዚህም ከሶስት ካርበን ጋር ተገናኝቷል። ስለዚህ ቢ ላይ ያለው ቴሪሸሪ ይሆናል። ሲ ላይ ያለውን ስናይ OH እዚህ ጋር አለ። OH የተገናኘበት ካርበን ስንት ካርበን ጋር ነው የተገናኘው? ከሁለት ካርበን ጋር። ስለዚህ ሰከንደሪ ይሆናል። ዲ ላይ ያለው OH የተገናኘበት ካርበን ከስንት ካርበን ጋር ነው የተገናኘው? ከአንድ ካርበን ጋር ብቻ። ስለዚህ ይሄ ካርበን ከዚህ ካርበን ጋር ብቻ ነው ፕራይመሪ ይሆናል። ዲ ይሄ OH የተገናኘው ከዚህ ካርበን ጋር፣ ይሄ ካርበን ደግሞ ከአንድ ካርበን ጋር ነው የተገናኘው። ስለዚህ ከአንድ ጋር ስለሆነ ፕራይመሪ ይሆናል። ኤፍ ላይ ያለው ይሄ OH የተገናኘው ከዚህ ካርበን ጋር ነው። ይሄ ካርበን ደግሞ በዚህም ከሁለት ካርበን ጋር ተገናኝቷል። ሰከንደሪ ይሆናል ኤፍ።
እሺ አምስተኛ ራይት አዮፓክ ኔም ፎር ኢች ኦፍ ዘ ፎሎዊንግ አልኮልስ አዮፓክ ኔማቸውን ጻፉ ይላል። አሁን ኤ ላይ ስሙን ለመጥራት ምንድነው የምናደርገው? ኦኤች ያለበትን ካርበን ሎንገስት ቼን ስትሬት ሎንገስት ቼን እንመርጣለን። አሁን ለምሳሌ ኦኤች ያለበትን እንይዝና አንደኛ አማራጭ እንደዚህ ያለን፣ ሌላ አማራጭ ከዚህ ተነስተን ሄደን ያው ካርበን ያለበት ነው የምንፈልገው። ሁለተኛ አማራጭ እንደዚህ ያለን፣ ሶስተኛ አማራጭ እንደዚህ ሄደን እንደዚህ መመለስ። ሶስት አማራጭ አለ። አንደኛው አማራጭ ላይ ስንቆጥር ወደ ላይ አይደል ነው 1 2 3 4 ካርበኖች ናቸው ያሉት። ሁለተኛው አማራጭ ላይ 1 2 3 4 5 6 ካርበኖች አሉ። ሶስተኛው አማራጭ ላይ 1 2 3 4 5 6 ስለዚህ ትልቁ ማን ነው? 6 ነው። ከሁለቱ የቱን እንምረጥ? ከዚህና ከዚህ የቱን እንምረጥ? ሁለተኛውን ነው የምንመርጠው። ይሄን ለምን? ቀጥ ያለውን ረጅም ቼን ነው ፓረንት ቼኑ ላይ ስትሬት የሆነውን ሎንገስት ቼን ነው የምንፈልገው። ስትሬት የሆነው ሎንገስት ቼን ደግሞ ይሄ ነው። እና ቁጥር ደግሞ መስጠት የምንጀምረው ከየት ነው? ከዚህ ነው ከዚህ ነው። ለምን? ኦኤቹ ካለበት ነው ቁጥር መስጠት የምንጀምረው። እና ቁጥር ስንሰጥ ዋን አለ እዚህ ጋር፣ ለዚህ ዋን እንሰጣለን። 2 3 4 5 6 ይሆናል። ስለዚህ አሁን ያሉትን ሳይድ ቼኖች እኔ ሁለተኛው ካርበን ላይ ምን አለ? ኢታይል አለ። ከዛ በኋላ አምስተኛ ካርበን ላይ ሜታይል አለ። ስለዚህ ይህን ስሙን ስንጠራው ሁለተኛው ላይ ኢታይል 2 ኢታይል፣ ሁለተኛው ላይ ኢታይል አለ። ኦኬ እቺኛው ካፒታል ናት። ከዛ በኋላ አምስተኛው ላይ ምን አለ? ሜታይል 5 ሜታይል እንልና ኦኤች ያለው ስንተኛ ካርበን ላይ ነው? አንደኛው ላይ ነው። አንደኛው ላይ መሆኑን ለማሳየት 1 ከዛ ፓረንት ቼኑ ላይ ስንት ካርበን ነው ያለው? 6 6 ደግሞ ሄግዝ ነው። ይሄኛው አልኮል ስለሆነ አኖል ይሆናል። ሄክሳ ኖል አልኮል ስለሆነ እና ስሙ ይሄንን ይመስላል። ቢ ላይ ደግሞ ኦኤቹ የያዘው ካርበን አለ። እሱን የሚያጠቃልል ሎንገስት ቼን እንፈልጋለን። አንደኛው ቼን እንዲህ መምረጥ እንችላለን። ሌላኛው ቼን ደግሞ እንዲሄደን ይሄኛው ከሁለቱ የቱ ይረዝማል? ከዚህ ስንነሳ ይረዝማል። ብዙ ካርበን ያለበትን ነው የምንመርጠው። እና በዚህ ጊዜ ስንት ካርበን አለ? 1 2 3 4 5 6 6 ካርበን አለ በዚህ ጊዜ። ስለዚህ ባለ 6 ካርበን ፓረንት ቼናችን ይሆናል። ኦኤቹ ለሚቀርብበት ቁጥር መስጠት የምንጀምረው በዚህ ነው። ኦኤቹ ለሚቀርብበት ከዚህ ስንጀምር 1 2 ሶስተኛው ላይ ነው ኦኤቹ። ከዚህ ስንጀምር 1 2 3 አራተኛው ላይ ነው። ስለዚህ ቁጥር መስጠት የምንጀምረው ከቀኝ ይሆናል። ከዚህኛው 1 እንላለን። ይሄኛውን 2 ይሄኛውን 3 ይሄኛውን 4 ኦኬ ይሄኛውን 4 ይሄኛውን 5 ይሄኛውን 6 እንላለን። ስለዚህ ሳይድ ቼኖችን ተመልከቱ። ሁለተኛው ካርበን ላይ ምን አለ? ከላይም ከታችም ሜታይል ግሩፕ አለ። ከዛ በኋላ ሶስተኛው ካርበን ላይ አልኮሉ ነው ያለው። አራተኛ ካርበን ላይ በዚህም ሜታይል ግሩፕ አለ። ስለዚህ ስንት ሜታይል ግሩፖች አሉ? 4 ሜታይል ግሩፖች። ስንተኛው ላይ? ሁለተኛው ላይ እና 2,4 ምን እንላለን? ያሉት ግሩፖች 4 ተደርሎ ሜታይል ግሩፖች 2,4 ቴትራ እንላለን። 4 መሆናቸውን ለማሳየት ቴትራ ሜታይል እንላለን። ቴትራ ሜታይል 2,4 ቴትራ ሜታይል። ሃይድሮካርቦኑ ያለበት ማለት ሃይድሮክሲል ግሩፕ ያለበት ደግሞ ሶስተኛው ካርበን ላይ ስለሆነ እሷን ለማሳየት 3 እንላለን። አጠቃላይ ፓረንት ቼኑ ላይ ያለው ካርበን ቁጥር ስንት ነው? 6 3 ሄክሳኖል እንላለን። ቶቱ ኦኬ 2,4 ብቻ ሳይሆን ሁለተኛው ላይ 2 ሜታይል አይደል ያለው? ያን ለማሳየት 2 አራተኛው ላይ 2 ሜታይል ግሩፕ ነው ያለው 4 እያንዳንዱ ነው የምናሳየው። ቴትራ ሚታይል ከዛ በኋላ ሶስተኛው ካርበን ላይ ኦኤች አለ።
3 ስንት ካርበን አለ ፓረንት ቼኑ ላይ 6 ሄክሳኖል እንላለን። ሄክሳኖል ብለን እንጽፋለን ስሙን። እሺ ስድስተኛ ላይ what causes the boiling point of alcohols to be higher than hydrocarbons of similar molecular mass? ተመሳሳይ ሞለኪውላር ማስ ካላቸው ከሌሎች ሃይድሮካርበኖች የአልኮል እንትኑ ቦይሊንግ ፖይንቱ እንዲበልጥ የሆነበት ምክንያት ምንድነው? አልኮል ውስጥ ምን ስላለ ነው? ፕሬዘንስ ኦፍ ሃይድሮጂን ቦንዲንግ አለ። ሃይድሮጂን ቦንዲንግ ስላለ ያ ሃይድሮጂን ቦንዲንግ ደግሞ ቦይሊንግ ፖይንቱን ከሌሎች ሃይድሮካርበኖች የበለጠ ሃይ እንዲሆን ያደርገዋል። ሰባተኛ ኮምፕሊት ዘ ፎሎዊንግ ኬሚካል ሪአክሽንስ ይላል። እነዚህን ሪአክሽኖች ጨርሷቸው። እሺ ኤ ላይ ስንመለከት CH3 ሜታይል ሃላይድ አለ ወይም ሜታይል አዮዳይድ አለ። ከዛ በኋላ ሶዲየም ሃይድሮክሳይድ ጋር ሲገናኝ ሶዲየሙ ከአዮዲን ጋር ይገናኛል። ከዛ OH ደግሞ አዮዲን ጋር መጥቶ ይገባል እና OH አዮዲን ጋር መጥቶ ሲገባ CH3 OH ይሆናል። ሲደመር ሶዲየሙ ከአዮዲን ጋር ሶዲየም አዮዳይድ ይሆናል። ስለዚህ CH3OH ማለት ደግሞ ምንድነው? ሜታኖል ሲደመር ሶዲየም አዮዳይድን ይሰጠናል የመጀመሪያው ሪአክሽን። እሺ እዚህ ጋር ይሄኛ ምንድነው? ኢስተር ነው። ስትራክቸሩን ስንጽፍ እንዴት ነው? CH2 ያ ማለት በታትለን ስንጽፍ CH3 ማለት 3 ካርበን 3 ሃይድሮጅን አለ እንደዚህ። ከዛ CH2 ማለት C 2 ሃይድሮጅን አለ። ከዛ CO C ደብል ቦንድ O ይሆናል እዚህ ጋር። ከዛ ቀጥሎ O አለ O CH2 CH3። ስለዚህ ቀለል አድርገን ስንጽፈው CH3 CH2 ከዛ CO C ደብል ቦንድ O እንልና O CH2 CH3 CH2 CH3 ስሙን ስንጠራው እንዴት ነው? ከአልኮል ፓርት የመጣው የትኛው ነው? O ያለበት ይሄኛው። ከአልኮል ስንት ካርበን አለ? 2 ካርበን ኢታይል እንላለን። ኢታይል እና ከካርቦክሲሊክ ፓርት የመጣው ደግሞ ከዚህ እስከዚህ ያለው ስንት ካርበን አለ? 3 ካርበን ምን ይሆናል? ፕሮፓኖኤት ይሆናል። ፕሮፓኖኤት ኢታይል ፕሮፓኖኤት ይሆናል ስሙ የዚህኛው። ስለዚህ ይሄ ከፖታሺየም ሃይድሮክሳይድ ጋር ሲገናኝ ምን ይሆናል? ይሄኛው ፓርት ከOH ጋር ይገናኛል። ፖታሺየም ደግሞ መጥቶ እዚህኛው ፓርት ላይ ይገባል። ስለዚህ ይሄኛው ፓርት ከፖታሺየም ጋር ተገናኝቶ ፖታሺየም መጥቶ እዚህ ሲገባ CH3 CH2 ከዛ COO-K ይሆናል። ፖታሺየም መጥቶ ሲገባ K ከሆነ በኋላ ይሄኛው ፓርት CH2 CH ደግሞ CH2 CH ከማን ጋር? ከOH ጋር ይገናኛል OH። ስለዚህ የዚህና የዚህ ድምር ነው ውጤቱ የሚሆነው ይሄ ፕላስ ይሄ። ስምንተኛ ላይ what is the functional group of aldehydes? የአልዲሃይድ ፋንክሽናል ግሩፓቸው ምንድነው? አልዲሃይድ ስናይ ስትራክቸራቸው R C ደብል ቦንድ O ከዛ H ነው። ስለዚህ የአልዲሃይድ ፋንክሽናል ግሩፕ CHO ነው። CHO የሚለው ይሄ ፋንክሽናል ግሩፓቸው ይሆናል። what is functional group of ketones? የኬቶኖች ደግሞ ፋንክሽናል ግሩፕ የሚሆነው እንዴት እንገልጻለን? C እንላለን። በዚህም ሪአክሽን አለ ከላይ ደብል ቦንድ O። ይሄ የኬቶን ፋንክሽናል ግሩፕን ያሳያል። የኬቶን ፋንክሽናል ግሩፕ C ደብል ቦንድ O ከላይ አለ፣ ከጎን ሌሎችም እንዳሉ ያሳያል ማለት ነው። ይሄ አስረኛ what suffixes are used in the IUPAC names to indicate the functional group of aldehyde and ketones? አልዲሃይድ እና ኬቶኖችን ለማሳየት የምንጠቀመው ሰፊክሶች ምንድነው? አልዲሃይድን ለማሳየት AL ነው። ሜታናል፣ ኢታናል፣ ፕሮፓናል እያለ። ኬቶኖችን ለማሳየት ደግሞ ምንድነው? ONE ነው የምናሳየው። ONE 1 የሚለውን ማለት ነው።
ሜታኖን፣ ኢታኖን፣ ፕሮፓኖል እያለ የሚቀጥል። 11ኛ ዋት ፋንክሽናል ግሩፕ ካራክተራይዝስ ካርቦክሲሊክ አሲድ። ካርቦክሲሊክ አሲድን የሚያሳየው ካርቦክሲሊክ አሲድ ስትራክቸሩ አር ሲ ደብል ቦንድ ኦ ኤች አይደል? ስለዚህ የካርቦክሲሊክ አሲድን የሚያሳየው ሲኦኦ ኤች ነው። ስለዚህ ይህን እንዴት እንጽፋለን? ሲኦኦ ኤች ብለን እንጽፋለን። ከፊት ቦንድ አለ። ኮምፕሊት ዘ ፎሎዊንግ ኬሚካል ሪአክሽንስ ይላል። ኤ ላይ ይሄኛው ሪአክሽን ምንድነው? ፕራይመሪ አልኮል ነው። ኦክሳዳይዝ ሲሆን በኦክሲዴሽን ውስጥ ሲገባ ፕራይመሪ አልኮል በሚልድ ኦክሳዳይዚንግ ኤጀንት ኦክሲዴሽን ሲሆን ምንድነው የሚያሳየን? ይሄ ፕሮፓኖል ነው። ፕሮፓኖል ወደ ምንድነው የሚቀየረው? ወደ አልዲሃይድ ወደ ፕሮፓናል እንደሚቀየር እናውቃለን። ኦክሲዴሽን ኦፍ ፕራይመሪ አልኮል ዊዝ ሚልድ ኦክሳዳይዚንግ ኤጀንት ምንድነው የሚያሳየን? ወደ ፕሮፓናል። ሚልድ መሆኑን የምናውቀው እዚህ ጋር ሚልድ ኦክሳዳይዚንግ ኤጀንት እንደሆነ ማለት ኦክሳይዳይዚንግ ኤጀንቶቹ እንደዚህ ኦ ከሆነ ሚልድ እንደሆነ እናውቃለን። ስትሮንግ ሲሆኑ ግን ይጻፋሉ እንደ ፖታሺየም ፐርማንጋኔት KMnO4 እንደ ፖታሺየም ዳይክሮሜት እንደዛ ያሉት ይጻፋሉ። እዚህ ጋር ግን የተጻፈ የለም። ስለዚህ ሚልድ ኦክሳይዳይዚንግ ኤጀንት ነው፣ ፕሮፓናል ይሆናል። የፕሮፓናል ስትራክቸር ደግሞ CH3 CH2 CHO CHO የማን ግሩፕ ነው? የአልዲሃይድ ግሩፕ እንደሆነ ያሳያል። ወይንም ስትራክቸሩን መሳል ከፈለግን CH3 CH2 ገዛ C እንልና ደብል ቦንድ H ይኖራል። እና ቢ ላይ ደግሞ ስናይ ምንድነው ያለው? ሰከንደሪ አልኮል አለ እዚህ ጋር። ከዚህና ይሄ ካርበን ከሁለት ካርበን ጋር ስለተገናኘ ሰከንደሪ አልኮል አለ እና ኦክሲዴሽን ውስጥ ሲገባ ሰከንደሪ አልኮል ኦክሲዴሽን ውስጥ ሲገባ ምንድነው የሚሰጠን? ኬቶኖችን እንደሚሰጠን አውቀናል። ስለዚህ ስንት ነው ካርበን? 4 ካርበን ነው ያለው። ምንድነው? ቡታኖል ነው። ቡታኖል ወደ ምን ይቀየራል? ወደ ቡታኖን ይቀየራል። ወደ ኮረስፖንዲንግ ቡታኖል ወደ ኮረስፖንዲንግ ምን ኬቶን ወደ ኬቶን ይቀየራል። ቡታኖን ደግሞ ስትራክቸሩ እንዴት ነው? እዚህ አልኮሉ ያለበት ቦታ ላይ ደብል ቦንድ ኦ ይሰራል ማለት ነው። እሺ እንደዚህ ስንጽፈው H3C H2ን እንደዚህ እንጽፋለን። ከላይ H ከታች H ከዛ በኋላ እዚህ ጋር OH ያለበት ካርበን ላይ ምን ይሰራል? ደብል ቦንድ ኦ ይሰራልና ምን ይሆናል? ከዛ በኋላ ያለችው CH3 ትጻፋለች። እቺ ቡታኖን ትሆናለች። H3C CH2 C ደብል ቦንድ ኦ ይሆንና CH3 ወደ ቡታኖን ይቀየራል። ሰከንደሪ አልኮል ኦክሲዴሽን ውስጥ ሲገባ። ሌላው ሲ ላይ ይሄኛው ከዚህኛው ጋር ሲደመር ይሄኛው ምንድነው? ካርቦክሲሊክ አሲድ ነው። ከምን ጋር ሲደመር? ከአልኮል ጋር ሲደመር ምንድነው የሚሰጠን? ኢስተር ነው። ይሄ ኢስተሪፊኬሽን ይባላል። እና ከካርቦክሲሊክ አሲድ ማን OH ይወጣል፣ ከአልኮሉ ደግሞ H ይወጣል። ከዛ በኋላ የቀሩት ይጻፋሉ፣ ዋተር ይሆናሉ እነሱ። ከካርቦክሲሊክ አሲድ ማን ይሄዳል? ስለዚህ ይሄን ተንትነን ስንጽፈው CH3 እንዴት ይጻፋል? CH3 ከዛ CH2 ከዛ COOH አይደል? C ደብል ቦንድ OH ይሄኛው ካርቦክሲሊክ አሲዱ ነው። አልኮሉ ደግሞ CH3 CH2 OH እና ከዚህኛው OH ይመጣል፣ ከዚህኛው ሃይድሮጂኑ ይመጣል። እነዚህ ዋተር ሆነው ይወጣሉ። ከዛ በኋላ የቀረውን መጻፍ የቀረውን ስንጽፍ CH3 CH2 COO CH3 CH2 ይሰጣል። ያ ማለት CH3 CH2 ከዛ C ደብል ቦንድ ኦ ይሆንና ይሄ ማን ነው? ከካርቦክሲሊክ አሲድ የመጣው ግሩፕ። ከዛ ከዚህኛው ደግሞ ይሄኛው አስተናታል እዚህ ጋር ኦ ትገባለች ማለት ነው። ስለዚህ ይሄን ስንጽፍ CH እስከዚህ መጣና ኦ ይልና CH3 CH2 እና ይሄኛው ከማን የመጣው ነው? ከአልኮል የመጣው
ባለ ስንት ካርበን ነው? ባለ 2 ካርበን። ስለዚህ ባለ 2 ካርበን ምን ብለን እንጽፋለን? ኢታይል ይሆናል። ከአልኮል የመጣው ባለ 2 ካርበን ኢታይል ሲሆን ከዛ ከካርቦክሲሊክ የመጣው ደግሞ ባለ 3 ካርበን ነው። ምን ይሆናል? ኢታይል ፕሮፕ ባለ 3 ካርበን ፕሮፕ ሲሆን የኢስተር ደግሞ ሰፊክሱ ፕሮፓኖይት ይሆናል። ስለዚህ የዚህ ሪዛልት ምንድነው የሚሆነው? CH3 CH2 COO CH3 ስለዚህ CH3 CH2 C double bond O እንደገና ከዚህኛው የሚመጣው O CH2 CH3 ነው። ስትራክቸሩ የሚሆነው እንደዚህ ነው። ፕላስ የሚወጣው ዋተር አለ ፕላስ H2O ብለን መጻፍ እንችላለን።